አይኔ ቢጫ ሆነ፣ የወፍ በሽታ ያዘኝ ብለው ሰዎች ሲያወሩ ሰምተው ያውቃሉ አይደል? ይህ ሁሉ የተለያየ ስም የተሰጠው በሽታ የጉበት መቆጣት ወይም በእንግሊዝኛው ሄፓታይተስ የሚባል ሲሆን ዛሬ ደግሞ በቫይረስ ከሚመጡት ውስጥ አንዱ የሆነውና በሄፓታይተስ ኤ በሚባለው ቫይረስ የሚመጣውን የጉበት መቆጣት በጤናችን ቴሌሄልዝ ላይ ይዘንላችሁ መተናል። ይከታተል። ሄፓታይተስ ኤ የሚባለው ቫይረስ እስከ 2 ወር የሚቆዩ ምልክቶች ያሉት የጉበት መቆጣትን ያመጣል። ብዙውን ጊዜ ደግሞ በእረፍትና በድጋፍ የሚታከም ነው። ይህ ህመም በጣም ተላላፊና ወደ ሌሎች በቀላሉ ሊሰራጭ ስለሚችል ጥንቃቄ ይፈልጋል። ስለዚህ እስከ መጨረሻው በደንብ ያዳምጡ። ፍሮንቲርስ ኢን ፐብሊክ ሄልዝ ጆርናል ቮሊዩም 13 ላይ የታተመ አንድ ጽሑፍ እንደ አውሮፓውያን አቆጣጠር በ2021 በዚህ ቫይረስ የሚመጣ የጉበት መቆጣት በጣም እየተስፋፋ እንደነበር አሳይቷል። በአጠቃላይ ከሁሉም አዳዲስ ኢንፌክሽኖች ውስጥ 64% የሚሆነውን ሲይዝ በዓለም አቀፍ ደረጃ ወደ 160 ሚሊዮን የሚገመቱ አዳዲስ ኢንፌክሽኖችም ተመዝግቧል። ከፍተኛ የሆነ የበሽታው ስርጭት ደግሞ እንደ ኢትዮጵያ ባሉ ከሰሃራ በታች ባሉ የአፍሪካ ሀገሮች እና በእስያም ታይቶ ነበር። ይህ ቫይረስ በንጽህና ጉድለት ባለባቸው አካባቢዎች በስፋት ይገኛል። የዚህ ህመም ዋነኛው የመተላለፊያ መንገድ ደግሞ ምግብ ወይም ውሃ ቫይረሱ በያዘው ሰው ሰገራ አማካኝነት በተለያዩ መንገድ ንክኪ ኖሮ ከተበከለ በኢንፌክሽኑ የመያዝ እድል ከፍ ያለ ነው። እስቲ ስለ ምልክቶቹ ደግሞ እናውራ። ሁሉም ምልክቶች ላይታዩ ይችላሉ። ነገር ግን ምልክቶች ካሉ የሚታዩት እንደ ድካም፣ የምግብ ፍላጎት ማጣት፣ ማቅለሽለሽ፣ ማስመለስ፣ ሆድ ህመም እና ከዚህም አልፎ ደግሞ ራስ ምታት፣ የመገጣጠሚያና የጡንቻ ህመም፣ ተቅማጥ፣ የቆዳና የአይን ቢጫ መሆን፣ አንዳንዴ ደግሞ የሰውነት ማሳከክም ሊከተል ይችላል። ቢጫ መሆን ብዙውን ጊዜ ከ2 ሳምንታት ባነሰ ጊዜ ውስጥ እየጠፋ የሚመጣ ሲሆን ታማሚው የሰውነትና የአይን ቢጫነቱ ከጠፋ በኋላ ራሱ ከ7 እስከ 8 ባሉ ቀናት ውስጥ ህመሙን ወደ ሌላ ሰው ሊያስተላልፍ ስለሚችል አስታማሚዎች አስፈላጊውን ጥንቃቄ ማድረግ አለባችሁ። የህመሙ ስሜቶች እስከ 2 ወርም ሊቆዩ ይችላሉ። ነገር ግን ይህ ቫይረስ ጉበት ላይ ዘለቄታ ያለው ጉዳት አብዛኛውን ጊዜ አያመጣም። አንዳንዴ በዚህ ህመም የታመመ ሰው ላይ ግራ መጋባት ካለ፣ የእንቅልፍ መረበሽ ወይም ደግሞ ደም ከአፍንጫና ከሌላ አካላት የሚፈስ ከሆነ ህመሙ እየተባባሰ መሆኑን ያመላክታል። ቫይረሱ ከሰው ወደ ሰው የሚተላለፈው አንድ በቫይረሱ የተያዘ ሰው ሽንት ቤት ከተጠቀመ በኋላ እጆቹን ሳይታጠብ ምግብ ሲያዘጋጅ ወይም ደግሞ በቫይረሱ የተበከሉ ውሃ ወይም ምግቦችን ከተመገቡ በዚህ ቫይረስ ምክንያት የሚመጣ የጉበት መቆጣት የመያዝ እድሉ ከፍ ይላል። በነገራችን ላይ በዚህ ቫይረስ የተያዘ አንድ ሰው የህመም ምልክቶቹ ከጠፉ በኋላ እስከ 3 ሳምንታት ድረስ ራሱ ኢንፌክሽኑን ሊያስተላልፍ ስለሚችል ሁላችንም አስፈላጊውን ጥንቃቄ ማድረግ ይኖርብናል። ምርመራው ደግሞ ምልክቶችን በማየትና የደም ምርመራ ላይ ደግሞ የጉበትን ጉዳት እንዲሁም በቫይረስ ተጠቅቶ ከነበረ የሚያሳይ አንቲቦዲ ምርመራ በማድረግ ይታወቃል። ሕክምናውን ከማየታችን በፊት አንድ ማወቅ ያለብን ነገር ይህ ህመም አብዛኛው ታካሚ ላይ ሙሉ በሙሉ ማገገም ሲታይ፣ አንዳንዴ ደግሞ ከበድ ያለ ኢንፌክሽን ሊሆን ወይም ደግሞ ለሞትም ሊዳረግ ይችላል። ይህ አይነት ክስተት የሚታየው ዝቅ ያለ የበሽታ የመከላከያ አቅም ያለባቸው ሰዎች ላይ ሲሆን እንደ WHO ወይም የዓለም ጤና ድርጅት መረጃ ደግሞ የዚህ ቫይረስ ምልክቶች ከሚያሳዩት 1000 ሰዎች ውስጥ ከ1 እስከ 3 የሚሆኑት ሊሞቱ እንደሚችሉ ተናግሯል። ህክምናው በዋነኝነት ድጋፍና እንክብካቤ ማድረግ ሲሆን ፈሳሾችን በደንብ መውሰድ፣ አስፈላጊውን እረፍት ማድረግ በጣም አስፈላጊ ነው። ሌላ በማህበረሰባችን ውስጥ መታረም ያለበት ነገር ያልታወቁ የባህላዊ መድኃኒቶችን መውሰድ ሲሆን ባህላዊ መድኃኒቶች ቀድሞውኑ የደከመ ጉበት ላይ ተጨማሪ ጉዳት ስለሚጨምሩ የጉበት ስራ እንዲዳከም ያደርጋሉ። ከዚህ በላይ ደግሞ ጉበት በጣም እየተዳከመ ሲሄድ የማገገም እድሉ ስለሚቀንስ የጉበት ንቅለ ተከላ ድረስ የሚሄድ ህክምና አንዳንድ ጊዜ ሊያስፈልግ ይችላል። ስለዚህ በጤና ባለሙያ ከታዘዙ መድኃኒቶች ውጭ ያሉ ነገሮችን መጠቀም አይመከርም። ከዚህ በተጨማሪ አልኮል የሚወስዱ ከሆነ ማቆም ያስፈልጋል። እንዴት ልከላከል? ለመከላከልስ የሚወሰድ ነገር አለ ብሎ ካሰቡ መልሱ አዎ ነው። ምንም እንኳን ኢትዮጵያ ውስጥ በሰፊው እንኳን ባይገኝ በሄፓታይተስ ኤ በሚባለው ቫይረስ የሚመጣን የወፍ በሽታ ወይም የጉበት መቆጣት ለመከላከል የሚሰጥ ክትባት ሲኖር፣ ከዚህ ተጨማሪ ደግሞ የግል ንጽህናን በተገቢ ሁኔታ መጠበቅ እንዲሁም ምግብ ሲዘጋጅ በጥንቃቄ መሆን አለበት። በተለይም ሽንት ቤት ከተጠቀሙ ወይም ደግሞ የህፃናትን ዳይፐር ከቀየሩ በኋላ እና ምግብ ከማዘጋጀቱ ወይም ደግሞ ከመብላቱ በፊት እጆን ደጋግመው በደንብ ይታጠቡ። ስለዚህ ይህን ህመም ለመከላከል አስፈላጊውን ጥንቃቄ አድርጉ። ከተከሰተ ደግሞ አስፈላጊ ምርመራና ህክምና በማድረግ ራስዎን ይጠብቁ። ተመሳሳይ ቀላልና ግልጽ የሆነ ጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ደግሞ ላይክ እና ሼር አድርጉ። ሌላ ማንኛውም ጥያቄዎች ካሉት በስልካቸው መደወል ይችላሉ። የጽሁፍ መልእክት መላክ ይቻላል። እንዲሁም ኮመንት ሴክሽን ላይ ማስቀመጥ ይችላሉ። እናመሰግናለን።